ሰላም ጋይስ እንዴት ናችሁ? አለ ዛሬ እንደተለመደው በሌላ ፎርትናይት ጌም ፕሌይ ተመልሻለሁ ማለት ነው። ዛሬ ደግሞ ፎርትናይት ሞባይል በታብሌቴ ነው የምንጮተው ማለት ነው እና ምርጥ እንትን አሳያችኋለሁ ማለት ነው። ኤችዩዲ ሌአውት አሳያችኋለሁ ማለት ነው። ለታብሌትም የሚሆን እና ለሞባይልም ትጠቀሙታላችሁ ማለት ነው። እና እስከ ቪዲዮ መጨረሻ በዛው ኤችዩዲ ሌአውት አንድ ባትሪዋል እንጮትና እንሞክረዋለን ማለት ነው። እዚህ ቴስት እናደርገዋለን። እስከ ቪዲዮ መጨረሻ ማየታችሁ እንደርሰው ወደ ቪዲዮ እና ጋይስ አሁን እንጀምር እንትኑ መጀመሪያ ሌአውት ለማስተካከል እዚህ ውስጥ ገባላችሁ 3 መስመሯን ትነኳታላችሁ ማለት ነው። ከዛ ኤችዩዲ ሌአውት ቱል የምትሏት መጣለች። ከዛ ይሄንን እንትን ታያላችሁ ማለት ነው። ስክሪን እነዚህ ሽጉጦች አሉ ማለት ነው። እነዚህ በጣም ወሳኝ ናቸው እና እነዚህ በተቻላችሁ አቅም ከፍ ታረጓቸዋላችሁ በተቻላችሁ አቅም፣ ምክንያቱም የሆነ ቶሎ ለመምረጥ እንዲመቻችሁ ማለት ነው። ሽጉጡና መቀየራችሁ አይቀርም። ከዛ ይሄንንም የቢልዱንም ትንሽ ከፍ ታረጉታላችሁ ማለት ነው። ከዛ እንደምትመለከቱት ነው። ከዛ ወደዚህኛው ስንመጣ ደግሞ ሳይዙ በቃ ያን ያህል ባይበዛ አሪፍ ነው። ያው እንዳያመልጣችሁ ማለት ነው በእጃችሁ ስለምታ። ይሄ ደግሞ አውቶረን ይሄ ሎኮ አለ አይደል? እሱ ትንሽ ቀረብ ብታረጉት በራሱ ቶሎ ሎክ ያደርግላችኋል ማለት ነው። እና ደግሞ እዚህ ጋር እኔ 4 ፊንገር ነው የምጮተው ማለት ነው። ለምን 3 ፊንገር ነው የምጮተው እና በዚህ በኩል ይሄኛው እንትኔ ብቻ ነው የሚሰራው ማለት ነው። እና በዚህኛው በኩል 2 ጣት ነው የምጠቀመው ማለት ነው። እና አንዱ የፋየር አለ እዚህ ጋር እንደምትመለከቱት ፋየሩ በቂ ነው። እና ስኮፕ አለ። ስኮፕና ፋየር በተመሳሳይ ጣት ነው የምነካው ማለት ነው። እና ስለዚህ እዚሁ ይቀመጡ። ከዛ እቺኛዋ ደግሞ ማዘለያዋን በዚህ ነው የምነካው ማለት ነው። ማዘለያውና ስፒዱን በእነዚህ ነው የምነካቸው ማለት ነው። እና አሁን የተቸገርኩት ማዘለያዋ ትንሽ ወደዚህ በጣም ቀረበብኝና ይሄ ማስሮጫውን ወደዚህ አድርጌው ከዛ ማስሮጫውን ወደዚህ ካስቀረብኩት ደግሞ ይሄ ጣት አይደርስም። ለዛ እቺን እዛው አካባቢ አድርገናት ይሄንንም እዛው ከዛ አውቶ ፋየርም ማለት ነው እዚህ ጋር አንዴ ይቀመጥ እንዳትነካኩት። ወይ አውቶ ፋየር ታደርጉታላችሁ ወይ ደግሞ እንትን ታጠፉታላችሁ ማለት ነው። ከዛ ይሄን ስፕሪንቱን እዚህ ጋር እናደርጋለን። እቺ መዝለያዋንም እዚህ አካባቢ እናደርጋቸዋለን። ከዛ መዝለያው ደግሞ በጣም በቃ የምትጠቀሙት ነገር ስለሆነ ተለቅ ታደርጉታላችሁ ማለት ነው ለመንካት ሊመቻችሁ። ከዛ መዝለያውና እንትኑ እዚህ ጋር ታደርጉትና ማለት ነው። ከዛ አሁን ምንድነው የቀረ ማፑ የሆነ በቃ አነስ ብታደርጉትም ችግር የለውም። ማፑ ያን ያህል አያሳስብም። ትንሽ ቢያንስ አይጎዳም። በቃ እንዴ የሆነ ትኩረት እንዳይጥም ማለት ነው። እነዚህ ምንም ያን የሚጠቅሙት ነገር የለም። በቃ ይሄ ነው የኮምባት ኤችዩዲ ሌአውት ማለት ነው። እሺ ሴቭ አድርገን እንጣ። ከዛ አንድ ባትል ሮያል ሶሎ እንጮትና እንሞክር። ግን ቆይ ባትል ሮያል ቪዲዮ ሊያረዝመው ስለሚችል በብሊዝ እንሞክረው። ብሊዝ በጣም አጭርና በቃ 32 ሰው ገብቶቹ ማፑ ራሱ በጣም ትንሽዬ ነው ማለት ነው። እና ብሊዝ እንሞክረው እና ያሁኑን ማለት ነው በአዲሱ ሌአውት ጭፍጭፍ ነው የምናደርጋቸው። ፐርፕሉን አገኘ። ጎበዝ ሸትገን አረ ሸትገን የፈለኩት ማን ነው? እዛ ጋር የሚተኩሱት ጎበዝ። እኔ ለፈሪሶ ቦታ የለኝም። እዛ ጋር ሆኖ የተኩሳል አያመጣም እንዴ ወንድ ከሆነ? አዎ ጎበዝ። አምስት ኪሎ አለኝ። 7 ሰው ነው የቀረው።
ጎበዝ አያስፈልገኝም። don't need it motherfucker። ቀረብ ስትል ነው በሸት ግን ደስ የሚለው። ስንት ኪል 7 ኪል አለን 3 ነው የቀረው። በቃ ካሸነፍኩ በቃ 8 ኪል መያዝ አይቀርም። ናባ 8 ኪል ጎበዝ ዘጠኝ ኪል ይዤ ማለት ነው በአዲሱ ሊያዩት ይሄ ሊያዩት ተውት በእናትህ